ከኢየሱስ ውጪ ህይወት መስሏችሁ ሊሆን ይችላል እንጂ እውነቴን ነው የሚላችሁ ሞት ነው። ከኢየሱስ ውጪ ከፍታ መስሏችሁ ሊሆን ይችላል፣ ነገር ግን ከፍታ ሳይሆን ዝቅታ ነው። ከኢየሱስ ውጪ ክብር መስሏችሁ ሊሆን ይችላል፣ ክብር ሳይሆን ውርደት ነው። ከኢየሱስ ውጪ ኢየሱስ ካላሳረፋችሁ በምንም ነገር ልታርፉ አትችሉም። እና ከየትኛውም ነገር ማረፍ የሚችሉ በጌታ በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ያለው የህይወት መንፈስ ከኃጢአት ሞት ግን አርነት ያወጣችኋል። እና በጌታ በኢየሱስ ክርስቶስ ነው እውነተኛ ሰላም ያለው፣ እውነተኛ ደስታ ያለው፣ እውነተኛ እረፍት ያለው። እናንተ ደካሞች ነው የሚለው ሱስ ከከበደባችሁ ወደ ኢየሱስ ነው። ኃጢአት ከከበደባችሁ ወደ ኢየሱስ ነው። ሸክም ከከበደባችሁ ወደ ኢየሱስ ነው። በሽታ ከከበደባችሁ ወደ ኢየሱስ ነው። ለነፍሳችሁ እረፍት መስጠት የሚችለው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። እና እውነተኛ ሰላም ያለው፣ እውነተኛ ደስታ ያለው፣ እውነተኛ እረፍት ያለው ከኢየሱስ ክርስቶስ ነው። እና ከኢየሱስ ክርስቶስ ውጪ ህይወት የለም። እና እኔ እኮ በጣም ደስተኛ ነኝ። እኔ በጣም ኢንጆይ ያደረኩኝ ነው። ላይፌ በጣም ስቴብል ሆኜ ነው የምኖረው ልትል ትችላለህ ብራዘር። አንዳንድስ ጊዜ ዳንስ ቤት ናይት ክለብ ያሉ ሰዎች ማለት ነው በጣም ኢንጆይ ያደረጉ ይመስላችኋል። ሰላም የተሰማቸው ይመስላችኋል። በጣም ጸጥ ያለ ይመስላችኋል። ከዛ ነገር ግን ከናይት ክለብ ልክ እንደወጡ የሚሰማቸው በጣም ጩኸት ውስጥ እንደነበሩ፣ በጣም ሁከት ውስጥ እንደነበሩ፣ በጣም ችግር ውስጥ እንደነበሩ ይሰማቸዋል። ለምን ብትል እኔ ምን ልል ፈልጌ ነው ነገር የተናገርኩት? ከኢየሱስ ውጪ ሰላም ፊል ያደረግ ሊመስል ይችላል፣ ነገር ግን ሰላም ሳይሆን ሁከት ነው። ከኢየሱስ ውጪ እረፍት ፊል ያደረግ ሊመስል ይችላል፣ ነገር ግን እረፍት ሳይሆን ድካም ነው። ከኢየሱስ ውጪ ከፍታ ፊል ያደረግ ሊመስል ይችላል፣ ነገር ግን ከፍታ ሳይሆን ዝቅታ ነው። ብራዘር እዚህ አጋጣሚ ተጠልቻለሁ፣ ቤተክርስቲያን ሰዎች አልተቀበሉኝም ብላችሁ ከእግዚአብሔር ህይወት የራቃችሁ፣ ከእግዚአብሔር ህይወት ወደ ሌላ ዓለም የገባችሁ፣ ዓለምም ያው ነው ሰላም ይሰጣለች ብላችሁ የገባችሁ ወጣቶች እመክራችኋለሁ። በጌታ ፍቅር ነው የሚነግራችሁ። ኑ ወደ ኢየሱስ ተመለሱ። ዓለም ሊያጠፋችሁ ነው እንጂ ህይወት ሊሰጣችሁ አይደለም። ዓለም ሊጠቀምባችሁ ነው እንጂ ሊጠቅማችሁ አይደለም። ከኃጢአት ሊያወጣችሁ የሚችለው ብቸኛ መንገድ ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ ነው። እና ከኃጢአት ለመውጣት በብዙ መንገድ ሞክራችሁ ሊሆን ይችላል። መጽሐፍ በማንበብ ሞክራችሁ ሊሆን ይችላል። በሆስፒታል በመከታተል የስነ ልቦና ባለሙያ በማማከር ሞክራችሁ ሊሆን ይችላል። ነገር ግን የኃጢአት መድኃኒት